ጤና ይስጥልን ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው የሰባት ሰዓቱን ዜና ከማቅረባችን በፊት በመጀመሪያም አርዕስተ ዜና ካለፈው መጋቢት ጀምሮ በምዕራብ አፍሪካ ሀገራት የተከሰተውን የኢቦላ ወረርሽኝ ለመቆጣጠር ሀገራቱንም ለመደገፍ ኢትዮጵያ የጤና ባለሙያዎችን ላከች በአውስትራሊያ ሲድኒ ባንድ ካፍቴሪያ ለ16 ሰዓታት የዘለቀውን እገታ ፖሊስ ተቆጣጠረው የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ የኢትዮጵያ የፐብሊክ ዲፕሎማሲ ቡድን ትናንት ማምሻውን ወደ ግብጽ ካይሮ አመራ ከሁሉም የኢትዮጵያ ህብረተሰብ ክፍሎች የተውጣጣው የኢትዮጵያ ፐብሊክ ዲፕሎማሲ ቡድን በኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ነው የሚመራው የፐብሊክ ዲፕሎማሲ ቡድኑ በግብጽ ከተለያዩ የህብረተሰብ አካላት ጋር በመገናኘት ኢትዮጵያ በጋራ ተጠቃሚነት መር ላይ ተመስርቶ እየገነባች ስላለችው ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የማስረዳት ስራም ይሰራል የፌዴራል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የፐብሊክ ዲፕሎማሲ ቡድን ሂደት ሀገሪቱ ከቅርብ ወራት ወዲህ በከፍተኛ ባለስልጣናት አማካይነት በሁሉም ዘርፍ ተቀራርበው ሀገራቱ ለመስራት ያሳዩትን ፍላጎት ይበልጥ ለማጠናከር ያግዛል ብለዋል አፈ ጉባኤ አባዱላ ገመዳ የፐብሊክ ዲፕሎማሲ ቡድኑ በግብጽ በሚኖረው ቆይታ የኢትዮጵያ ዓላማ የተፈጥሮ ሀብቷን በማልማት ድህነትን ማሸነፍ በሂደቱም የጎረቤት ሀገራትንም ተጠቃሚ ማድረግ መሆኑን ያስረዳል ብለዋል የተለያዩ ፐብሊክ ዲፕሎማሲ ቡድኑ አባላትም በግብጽ ተልኳቸውን ለማስፈጸም ሙሉ ዝግጅት ማድረጋቸውን ገልጸዋል ዘገባው የሪፖርተራችን ሀብታሙ ጣሂር ነው ካለፈው ዓመት መጋቢት ወር ጀምሮ በምዕራብ አፍሪካ ሀገራት የተከሰተውን የኢቦላ ወረርሽኝ ለመቆጣጠርና ሀገራቱን ለመደገፍ ኢትዮጵያ የጤና ባለሙያዎችን ላከች በአፍሪካ ህብረት ጥላ ስር በቀጠናው ከሚሰማሩ ባለሙያዎች በርካታ ቁጥር ያለው የባለሙያ ስብስብ በመላክ ኢትዮጵያ ቀዳሚዋ ሀገር ሆናለች አሁን ከተላኩት ባለሙያዎች በተጨማሪም 65 የጤና ባለሙያዎች ወደ ቀጠናው ለመጓዝ በተጠባባቂነት ተይዘዋል ዝርዝሩን ያዘጋጀችው የልቤ ማዘንጊያ ናት ወደ ምዕራብ አፍሪካ ሀገራት ከሚጓዙት የጤና ባለሙያዎች መካከል አንዱ የሆነው ኡሞድ ከጋምቤላ ክልል ነው የመጣው ወደ ምዕራብ አፍሪካ የምንጓዘው አፍሪካውያን ወንድሞቻችን ያጋጠማቸውን ችግር ለመቅረፍ የሚያደርጉትን ጥረት ለመደገፍ ነው ይላል ኡሞድ የአፍሪካ ችግር እንግዲህ የሁላችን ችግር ነው ያ ምዕራብ አፍሪካ ያለው ችግር እዛው ካልተቆጣጠር በሽታው ወደዚህ ሊገባ ስለሚችል ስለዚህ እኛ ደግሞ እዛው ሄደን በሽታው በዛው እንድንቆጣጠር ወስነናል በተመሳሳይ ከትግራይ ክልል የመጡት የጤና ባለሙያው እጸድንግልም ሰባዊነትን መሰረት አድርገው ሀገራቸውን ለማስጠራት መዘጋጀታቸውን ይናገራሉ ሰዎችን መርዳት የሚል ውስጥ ነው ያለው እዛ ሄጄ ምን ቦታ ላይ የተመደብኩት ቦታ ላይ ሆኜ እንዴት ሳክሰስፉሊ ሰራለሁ ነው ምክንያቱም ውሳኔ አሁን አይደለም የወሰንኩት ገና ከቤት ስነሳ ነው የወሰንኩት ከ2-3 ሳምንት በፊት ውጤታማ ሆኜ ህዝቡን ረድቼ አገሬን አስጠራለሁ ነው ኢትዮጵያ በኢቦላ ወደ ተጠቁት የምዕራብ አፍሪካ ሀገራት ባለሙያዎችን እንደምትልክ ቀደም ሲል ባስታወቀችው መሰረት ነው 187 ባለሙያዎችን የሸኘችው በሽኝት መርሃ ግብሩ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ባለሙያዎቹ ጥንቃቄ በተሞላበት መንገድ ግዳጃቸውን እንዲወጡ አሳስበዋል ሙያችሁና የተሰጣችሁ ኃላፊነት ግድ የሚለው ማንኛውም ጥንቃቄ ሳታጓድሉ ራሳችሁን በመጠበቅ የዘመታችሁበትን ታላቅ ተልዕኮ በድል በመወጣት አኩሪ ስራ ሰርታችሁ እንደምታኩሩን እምነት እጅግ የጸና የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በበኩላቸው ድንበር የማይገድበውን ወረርሽኝ ለመቆጣጠር ኢትዮጵያ የወሰደችው የትብብር እርምጃ ተገቢ ነው ሲሉ ገልጸዋል በሽታ ቦርደር አያውቅም አገሮቻችን ያላቸው ቦርደሮች የፖለቲካ ቦርደሮች ናቸው ስለዚህ ዛሬ አንድ ቦታ የተነሳ ቃጠሎ እሳት በጊዜ ካላቆም ነው ይሄን የፖለቲካ ድንበር ጥሶ መምጣቱ የማይቀር ነገር ነው ስለዚህ የአፍሪካ ህብረት የአፍሪካ ሀገሮች ይሄንን ጥሪ አቅርቦ እንዲመልሱ ባደረገው ሂደት ውስጥ እኛም የበኩላችንን ለመወጣት ማድረጋችን ለአፍሪካውያን ወንድሞቻችን የበኩላችንን አስተዋጽኦ ማድረጋችን ትልቅ ጥቅም አለው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስተስ
ቶማስ ሞይንቻ ኢትዮጵያ በአህጉሪቱ የተለያዩ ዘርፎች እያከናወነቻቸው ያሉት ተግባራት ያላትን ተሰሚነት የሚያንጸባርቅ መሆኑን ጠቅሰዋል። Ethiopia has not only shown its true leadership being the host of the African Union. የኢትዮጵያ የመሪነት ሚና የሚታየው የአፍሪካ ህብረት መቀመጫ በመሆኗ ብቻ አይደለም። ሁሌም ሽብርተኝነትን ለመዋጋትና ሰላምን ለማስከበር ቀዳሚ ሀገር ናት። አሁን ደግሞ የኢቦላ ቫይረስ ስርጭትን ለመቆጣጠር የተንቀሳቀሰች ሀገር። ኢትዮጵያ በአፍሪካ ህብረት ጥላ ስር በርካታ ቁጥር ያለው የሕክምና ቡድን በመላክ ቀዳሚ ሀገር ናት። ከ187 ባለሙያዎች ውስጥ 101 ባለሙያዎች በሴራሊዮን፣ 86ቱ ደግሞ በላይቤሪያ ይሰማራሉ። ኢትዮጵያ ካደረገችው የባለሙያ ድጋፍ በተጨማሪ ቀደም ሲል የ10 ሚሊዮን ብር ድጋፍ ማድረጓ ይታወሳል። በኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመቋቋም የሚያስችል አዲስ ስትራቴጂ ማዘጋጀቱን የግብርና ሚኒስቴር አስታወቀ። ስትራቴጂው በተለያዩ አካባቢዎች የአየር ንብረት ለውጥን ለመቋቋም ሲከናወኑ የነበሩ ምርጥ ተሞክሮችን በመቀመርም የተዘጋጀ ነው። የአየር ንብረት ለውጥና በኢትዮጵያ በአነስተኛ ማሳ የሚከናወን ግብርና ላይ ያተኮረ ሀገር አቀፍ ጉባኤም በአዲስ አበባ ተካሂዷል። ፈቃድ አባለማየሁ ተጨማሪ አለው። የአሜሪካ የልማት ተራድኦ ድርጅት ዩኤስኤድ የአቅም ግንባታ ለግብርናና ለምግብ ዋስትና ፕሮግራም የአየር ንብረት ለውጥና በኢትዮጵያ በአነስተኛ ማሳ የሚከናወን ግብርና በሚል በአዲስ አበባ ያሰናዳው ሀገር አቀፍ ጉባኤ የአየር ንብረት ለውጥን ለመላመድ የሚያስችሉ ምርጥ ተሞክሮችን ማስፋፋት የሚል ዓላማ አለው። በጉባኤው ላይ በኢትዮጵያ የአየር ንብረት ለውጥን ለመላመድ የሚያስችሉ የተሻሻሉ የግብርና አሰራር ዘዴዎችን የሚያመላክቱ ጥናታዊ ጽሑፎች ቀርበዋል። ጥናታቸውን ካቀረቡት በአዲስ አበባ ዩኒቨርሲቲ የሀገር መካነ ልማት ኮሌጅ መምህር ዶክተር በላይ ስማአኒ የአየር ንብረትን ለመላመድ የሚከናወኑ ስራዎች የአርሶ አደሩን ተጠቃሚነት ማረጋገጥ ይኖርባቸዋል ብለዋል። ለወደፊት የኢትዮጵያ አርሶ አደር ይሄ አነስተኛ አርሶ አደር ካለው የአየር ንብረት ለውጥ ጋር ተጣጥሞ ለመሄድ በምን መልክ ቢደራጅ ነው ጥሩ የሚለውን ነው እንግዲህ የኔ ጽሁፍ የሚያመለክተው። መግቢያውም መውጫውም ኤንትሪ መግቢያው ምንድነው? ገበያን ያማከለ የአመራረት ዘዴ ብትገባለት ይጠቀማል፣ ከተጠቀመ ደግሞ ይጠብቀዋል ነው። የዩኤስኤድ የአቅም ግንባታ ለግብርናና ለምግብ ዋስትና ፕሮግራም ዋና ኃላፊ ዶክተር ተሾመ ለማ በበኩላቸው በኢትዮጵያ የአየር ንብረት ለውጥን ለመላመድ የሚያስችሉ በርካታ የተሻሉ አሰራሮች መኖራቸውና ማስፋት እንደሚገባም ነው የገለጹት። በእኛ ሬኮርድ እስከ 50ና 60 ያህል የሚሆኑ ምርጥ ልምዶች አሉ። ከነዚህ ውስጥ አንዳንዶቹ ለምሳሌ ውሃ ማቆር የመሳሰሉ አሉ። አንዳንዶቹ ቤንች ቴረሲንግ ምንላቸው ወይም ደግሞ እርከን ስራ፣ ሌሎቹ ወተርሼድ ምንላቸው አሉ። የተለያዩ አዳፕቴሽን ስራዎች በየአካባቢው አሉ። እነዛን ወደ ገበሬው በሰፊው እንዲደርሱ ማድረግ ነው ተፈላጊው ስራ መሰራት ያለበት። በግብርና ሚኒስቴር የተፈጥሮ ሀብት አስተዳደር ዳይሬክተር አቶ ተፈራ ታደሰ እንደሚሉትም በኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመላመድ የሚያስችል ስትራቴጂ ምርጥ ተሞክሮ በመቀመር መዘጋጀቱና በመላ ሀገሪቱ በቀጣይ ተግባራዊ እንደሚደረግ ገልጿል። ከአየር ንብረት ለውጥ ጋር ተላምዶ መኖር አዳፕቴሽን ብለው የሚጠሩት ወይም እኛ መላመድ ብለን የምንጠራው ጋር ስትራቴጂ ተቀርጿል። እርግጥ ስትራቴጂው ለሀገራችንም ይሁን ለዓለም አቀፍ ህብረተሰብ ይፋ የሚሆነው አሁን በቅርብ ጊዜ ውስጥ ነው። ሁሉ ነገር የተጠናቀቀ ነው። በአዲስ አበባ እየተካሄደ ባለው የአየር ንብረት ለውጥና በኢትዮጵያ በአነስተኛ ማሳ ላይ የሚካሄድ ግብርና ሀገር አቀፍ ጉባኤ ላይ የፌዴራልና የክልል ግብርና ተቋማት፣ የከፍተኛ ትምህርት ተቋማትና የተለያዩ ባለድርሻ አካላት የተሳተፉበት ነበር። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የከፍተኛ ትምህርት ተቋማት ሴት ተማሪዎች በሀገሪቱ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስኮች የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ የጅግጅጋ ዩኒቨርሲቲ ፕሬዝዳንት ገለጹ። በጅግጅጋ ዩኒቨርሲቲ ለሴት ተማሪዎች ከተወካዮች ምክር ቤት፣ ከትምህርት ሚኒስቴርና ከሴቶች ህጻናትና ወጣቶች ጉዳይ ሚኒስቴር ጋር በመተባበር ስልጠና ተሰጥቷል። በስልጠናው ላይ የጅግጅጋ ዩኒቨርሲቲ ፕሬዝዳንት ዶክተር አብዱናስር አህመድ ሴቶች ህገ መንግስቱ ባረጋገጠላቸው የጾታ እኩልነት መብቶች በመጠቀም ተሳትፏቸውን ማጠናከር እንዳለባቸው ገልጿል። ለዚህ ደግሞ የትምህርት ተቋማት ሚና ከፍተኛ ነው ሲሉ ተናግረዋል። የህዝብ ተወካዮች ምክር ቤት የባህል ቱሪዝምና መገናኛ ብዙሃን ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ዩሱፍ በበኩላቸው መድረኩ የሴቶችን ተሳትፎና ተጠቃሚነት በማረጋገጥ የተመዘገቡ የሚገኙትን ስኬቶች አጠናክሮ ለማስቀጠል እንደሚረዳ መግለጻቸውን የኢትዮጵያ ሶማሌ ክልል መገናኛ ብዙሃን ኤጀንሲ ዘግቧል። ከውጪ
በአውስትራሊያ ሲድኒ ባንድ ካፍቴሪያ ለ16 ሰዓታት ዘለቀውን እገታ ፖሊስ ተቆጣጠረው። የአገሪቱ ፖሊስ አጋቹን ጨምሮ 3 ሰዎች ተገደሉበትን ወንጀል ማጣራት ጀምሯል። ሮይተርስ እና ቢቢሲ ዘግበውታል። ዝርዝሩን ከአባይነህ ጥላሁን በአውስትራሊያ ሲድኒ ባንድ ካፍቴሪያ ለ16 ሰዓታት በቆየ እገታ ንጹሃንን ሲያስጨንቅ የቆየው ግለሰብ በስተመጨረሻ 2 ንጹሃንን ከገደለ በኋላ ራሱን ያጥፋ ወይስ በፖሊስ ይገደል ባይታወቅም የሱም መጨረሻ ሞት ሆኗል። ግለሰቡ እንደ አውሮፓውያኑ አቆጣጠር በ1996 በአውስትራሊያ የፖለቲካ ጥገኝነት የተሰጠው በግድያና በዝሙት የተወነጀለ ኢራናዊ ነው ሲል ፖሊስ ለህዝቡ ይፋ አድርጓል። የ50 ዓመቱ ግለሰብ ሃሮን ሞኒስ ራሱን የሃይማኖት አባት ነኝ በሚል የሚንቀሳቀስ መሆኑንም ፖሊስ ገልጿል። በአፍጋኒስታን ዘመቻ ለተሳተፉ የአውስትራሊያ ወታደሮች ቤተሰቦችም የማስፈራሪያ ደብዳቤ በመላክ ስሙ በጥቁር መዝገብ ላይ ሰፍሮ ቆይቷል። ዛሬ ማለዳውን እገታው የተካሄደበት አካባቢ ሙሉ በሙሉ በፖሊስ ቁጥጥር ስር ውሏል። አውስትራሊያውያንም በግፍ ለተገደሉት የ34 ዓመቱ የካፍቴሪያው ስራ አስኪያጅና የ38 ዓመቷ የሲድኒ ነዋሪ ጠበቃ የሀዘን መግለጫ የአበባ ጉንጉን በካፍቴሪያው አካባቢ በሚገኝ የእግረኛ መንገድ ማስቀመጥ እየገለጹ ነው። ኢማ ግሬግ የተባለች አውስትራሊያዊት የጤና ባለሙያም ጉዳዩን እጅግ የሚረብሽ ስትል ገልጸዋለች። ይህ ፍጹም የሚረብሽ ነው። ሁሉም በራሱ ስራ ላይ ያለ የተፈጸመ ሰቅጣጭ ድርጊት በጧት ቡና ለመጠጣት ስትሄድ ሊከሰትብ የሚችል ነው። ይህ አስፈሪና አሳዛኝ ድርጊት መፈጸሙ አሳዝኖኛል። ለቤተሰቦቻቸው እና ለዘመዶቻቸው የሚያስደነግጥ ድርጊት ነው የተፈጸመው። የአውስትራሊያ ጠቅላይ ሚኒስትር ቶኒ አቦትና ባለቤታቸው የአበባ ጉንጉን በማስቀመጥ በጉዳዩ ማዘናቸውን በተዘጋጀው የሀዘን መግለጫ መዝገብ ላይ አስፍረዋል። ጠቅላይ ሚኒስትር አቦት አውስትራሊያውያን ነጻና ጨዋ ህዝቦች ነን፣ ፖሊስ ተገቢውን ክትትል ያደርጋል፣ የተለመደ ተግባራችንን ማከናወን አለብን ሲሉም ለህዝቡ መልእክት አስተላልፈዋል። Police and security organisations of the utmost professionalism ፖሊሶቻችን ጉዳዩን በአግባቡ እየተከታተሉ ነው። ጉዳዩ የፖለቲካ ግፊት ይኑረው አይኑረው የሚለውን መደምደም ባንችልም ፖለቲካዊ ግፊት ሊኖረው እንደሚችል እንገምታለን። አውስትራሊያውያን ነጻና ግልጽ ነን። የሚያሰጋን ነገር ሊኖር አይገባም። የዕለት ተዕለት ስራዎቻችንን እንደተለመደው ማከናወን አለብን። የኒው ሳውዝ ዌልስ ፖሊስ ምክትል ኮሚሽነር ካትሪን በርን ፖሊስ በተደራጀ አኳኋን ምርመራውን ቀጥሏል ሲሉም ተናግረዋል። በፊንላንድ ዋና ከተማ ሄልሲንኪ የትራንስፖርት መጨናነቅን ጊዜንና ብክለትን ለመቀነስ የሚያስችል ስርዓት ተግባራዊ ተደረገ። አሰራሩ ወደ አንድ መስመር የሚጓዙ መንገደኞች አንድን ታክሲ በኢንተርኔት አጭር መልእክት አስቀድመው የሚኮናተሩበት ነው። ሮይተርስ ዘግቦታል። አበራ ቡልቻ አዘጋጅቷል። የሚያቀርበው አለማየሁ ታደለ ነው። የሄልሲንኪ ከተማ የትራንስፖርት ባለስልጣን የተቀናጀ አገልግሎት አሰጣጥ ስርዓቱን ካለፉት 2 ዓመታት ወዲህ እየተገበረ ይገኛል። የከተማ ህዝብ ብዛት መጨመር፣ የትራፊክ መጨናነቅና የአካባቢ ብክለት መባባስ የአሰራሩን አስፈላጊነት ያመጡ ወቅታዊ ችግሮች ናቸው። ታክሲ ፈላጊዎች አስቀድመው የጉዞ መስመራቸውን፣ መነሻና መዳረሻቸውን እንዲሁም የመነሻ ጊዜያቸውን ተንቀሳቃሽ ስልካቸውን ወይም ኮምፒውተራቸውን በመጠቀም አስቀድመው በአጭር የጽሁፍ መልእክት ያስመዘግባሉ። ከዚያም ተመሳሳይ የጉዞ መስመርና ጊዜ እቅድ ያላቸው መንገደኞች 9 ወንበር ያለው ታክሲ እስኪሞላ ከ10 ደቂቃ በፊት ይመዘገቡና በጊዜ በመነሻ ቦታ ይገኛሉ። መንገደኞቹ የታክሲውን አማካይ ዋጋ ተጋርተው ስለሚከፍሉ እያንዳንዱን መንገደኛ ወጪ ከመቀነሱም በላይ በየቦታው ቆሞ በማውረድና በመጫን የሚባክነውን ጊዜም እንደሚያስቀር ኪሹ ፕለስ የተሰኘ የአገልግሎቱ አቅራቢ ፕሮግራም ዳይሬክተር ካሪ ሪሰን ይናገራሉ። አገልግሎቱ በግል ኩባንያዎች የሚሰጥ ቢሆንም የከተማው ትራንስፖርት አገልግሎት ዘርፍ ዋና ድርሻ የዚህ አይነቱ የተቀናጀ ትራንስፖርት አገልግሎት አሰጣጥ እንዲበራከት መስራት መሆኑን የባለስልጣኑ ትራፊክ መሐንዲስ ሶኒያ ሄኪላ ይናገራሉ። የተቀናጀ የትራንስፖርት አገልግሎት አሰጣጡ የተለመደውን የታክሲ ክፍያ በ3 እጅ ለመቀነስ ከማስቻሉም በላይ ለእያንዳንዱ መንገደኛ ተሳፋሪ የተለያዩ የመስመር የጊዜና የዋጋ አማራጮችን ያቀርባል። የሄልሲንኪ ከተማ አስተዳደር አሰራሩን የተከበረው በሚያዝያ ወር 2013 እንደ አውሮፓውያን አቆጣጠር መሆኑን የዘገበው ሮይተርስ ነው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የ7 ሰዓቱን ዜና በዚሁ አጠናቀቅን። ብሩህ ቀን።